እሺ እንደምን አደራችሁ። እንደሚታወቀው የዛሬ ከአንድ ወር በፊት ድርጅታችን በውስጥ ምረት ትግራይ ለትግራይ ህዝብ አማራጭ ሀሳብ ይዞ ጉባኤ ማካሄዱ ይታወቃል። ከአንድ ወር በፊት የተካሄደው ጉባኤ ላለፉት አንድ ወር ተኩል ድርጅቱ በተለያዩ የስራ ዘርፎችን አመራሮችን በመመደብ እቅድና የፖለቲካ ፍኖተ ካርታን ለቀጣዩ እንዴት መሄድ እንዳለበት በማዘጋጀት እየሰራ ቆይተዋል። የትግራይ ህዝብ ላለፉ በርካታ ዓመታት በጫንቃው ላይ የነበረው የጭቆና ቀንበር ገርሶ ለመጣል በርካታ ትግሎች እያደረገ ቆይተዋል። በዚህ ትግል ሂደት ብዙ ውጣ ውረዶች ሄዶም ጦርነት እንደሚታወቀው ያለፈው ጦርነትም በርካታ የትግራይ ወጣት ለመስዋዕትና ለመቁሰል እንዲሁም ንብረትም ለመውደም ምክንያት ሆነዋል። ስለዚህ ከዚህ በመነሳት ዲሞክራሲያዊ ስምረት ትግራይ የትግራይ ህዝብ የተሻለ አማራጭና የፖለቲካ ሂደቱን በተሻለ ሁኔታ በሰላማዊና ዲሞክራሲያዊ ሂደት ለመታገል ለትግራይ ህዝብ አማራጭ ሆኖ እንደመጣ ለዚህም ይህ የማዕከላዊ ኮሚቴ አመራር በቀጣዩ በትግራይ ዘንድ እና በሀገሪቱም የሚደረገው ምርጫ የተሻለ ተወዳዳሪ ሆኖ ህዝቡ በሰላማዊ መንገድ የለፈለገው ፓርቲ መርጦ የተሻለ ያገለግለኛል የሚለውን ፓርቲ ለመምረጥ በሚደረገው ሂደት ዝግጅቱ እያደረገ ያለንበት ሁኔታ ነው ያለው። አንደኛ አጠቃላይ ለቀጣይ አንድ አመት የሚደረገው ሂደት እቅድ የማጽደቅ ሁኔታ ነው። ሁለተኛ ይሄ እቅድ የሚያስፈጽሙ የአመራር አካላት በየደረጃው ከዋና ጀምሮ እስከ ቀበሌ አመራሮችን የመመደብና የስምሪት ሂደቱን የማስተካከል ሂደት ነው። ሶስተኛ ፓርቲው የሚመራበት የፖለቲካ ፍኖተ ካርታ አቅጣጫ ከሀገሪቱም ከክልሉም ነባራዊ ሁኔታ በተያያዘና በተጣጣመ አኳያ የማጽደቅና በዚህ ደረጃ የጠራ አመለካከት የፖለቲካ አይዲዮሎጂ ክላሪቲ ያለው አመራር ደጋፊ አባልን ከመገንባት አኳያ ትልቅ አስተዋጽኦ ስላለው ስብሰባችን በእቅድና በአመራር ስምሪትና የነሱ የሚመሩበት የፖለቲካ ፍኖተ ካርታን የምናጽድቅበት ሁኔታ ነው ያለው። በምርጫ ዙሪያ እኛ እንደ ፓርቲ የትግራይም ሆነ የሀገሪቱ የስልጣን ሂደት በምርጫና በህዝብ ምርጫ ብቻ መሆን አለበት ብለን የምናምን ድርጅት ነን። በሰላማዊ ፖለቲካው ትግላችንን እንቀጥላለን። ከዚህ ውጭ ያለው የኃይል አማራጭ ለትግራይም ህዝብ ለሌላው ህዝብም አይጠቅምም። ስለዚህ በእኛ በኩል ግንቦት ወር የሚካሄደው የሀገራዊና ክልላዊ ምርጫ ለመሳተፍ ለመወዳደር አማራጭ ሀሳብ ለህዝባችን ለማቅረብ የእጩዎችን ዝግጅት ምልመላም እያደረግን ያለ ነው። ከዚህ አኳያ ባለፈውም ጉባኤያችን አዲስ አበባ ያደረግንበት አንደኛው ምክንያት ክልል ውስጥ ያለው የጸጥታ ችግር ነው አይደልና የተለየ አማራጭ ሀሳብ ይዘህ ሰዎችን ሰብስበህ ህዝቡን አደራጅተህ ፖለቲካ አቅጣጫህን አሳይተህ አሳምነህ መሄድ ይቅርና ሰው በሰላም ወጥቶ በሰላም የገባበት ሁኔታ ነው ያለው ክልል ውስጥ። ስለዚህ ሰላምና ደህንነት ጸጥታ የማረጋገጥ ጉዳይ የመንግስት ጉዳይ ነው። ነምበር 1 የፌደራል መንግስት ጉዳይ ነው። ቀጥሎም እዛ የሾመው ያስቀመጠው የክልሉ መንግስት ደግሞ የኃላፊነትን ከመውጣት አኳያ መስራት ያለባቸው ነገር መስራት አለባቸው። ስለዚህ በእኛ በኩል ማድረግ የሚገባን ከምርጫ ቦርድ የሚሰጠን አቅጣጫ መሰረት አድርገን መሰራት ያለባቸው ነገር ዝግጅቶችን እያሰራን ያለ ነው። ከዚህ አኳያ እኛ የእስክርቢቶ የሀሳብ ታጋዮች እንጂ የመሳሪያና የኃይል ታጋዮች አይደለንም። ስለዚህ በኃይል ስልጣን እቆጣጠራለሁ እኔ ከሌለሁኝ ምርጫ ክልል ውስጥ አይካሄድም የሚል ኃይል ካለ ስርዓት ማስያዝ ያለበት በሀገሪቱ ህግና ህግ መሰረት ስርዓት ማስያዝ ያለበት። ስለዚህ እኛ ለዝግጅቱ እየተዘጋጀን ያለ ነው። ክልል ውስጥ የሚደረገው የጸጥታና የደህንነት ጉዳይ ግን የሚመለከተው አካል ራሱ መስራት አለበት ማለት ነው። ሲጀመር አሁን ትግራይ ላለፉት 5-6 ዓመታት መንግስት የላትም። በህዝብ የተመረጠ ህዝብን የመረጠው ይጠቅመኛል፣ ያሻግረኛል፣ አጠቃላይ ፖለቲካዊ ኢኮኖሚያዊና ማህበራዊ ችግሮችን ይፈቱልኛል ብሎ ያስቀመጠው በህዝብ የተመረጠ መንግስት የለም።
እንደምታውቁት ሁለት ጊዜ በጊዜያዊ መስተዳደር ስር ነው ያለችው። ይሄም ሆኖ ትግራይ ግማሽ ትግራይ ነው አሁንም እየተዳደረ ያለው። ስለዚህ የግድ በህዝብ የተመረጠ መንግስት መኖር አለበት። በህዝብ የተመረጠ መንግስት በሚኖርበት ጊዜ አንደኛ ችግሮች አሉብን የሚል በክልሉ ያሉ አካባቢዎች ችግር አለብኝ የማንነት ችግር አለብኝ የሚል ሀሳብ ካለም በህጋዊ በህዝብ የተመረጠ መንግስት መሰረት አድርጎ ነው ህጋዊ መፍትሄ የሚሰጠው። ሂደቱም በህገ መንግስቱ መሰረት ህጋዊ መንግስት ይኖራል፣ በዚህ የተመረጠ መንግስት ይኖራል። ጥያቄ አለኝ የሚል ሀሳብ ያለው ቡድንም ይሁን ግለሰብ ካለ ደግሞ በክልሉ ህግና ስርዓት መሰረት እስከ ፌዴራል መንግስት በህገ መንግስቱ መሰረት የሚሄድበት ሁኔታ ነው። አሁን ግን ይሄ ጥያቄ ለመነሳትም መልስ የሚሰጥ አካልም የለም። በዚህ የተመረጠ ይሁንታ ያለው መንግስትም የለም። ስለዚህ ምርጫ የግድ ነው የሚሆነው። በተለያዩ ኃይሎች የተያዙ አካባቢዎች ምን መሆን አለበት የሚለው እንደኛ በፕሪቶሪያ ስምምነት መሰረት መተግበር አለበት። በመዋልም ማደርም የለበትም። እስካሁንም መዘግየት አልነበረበትም። አሁንም እዛ ያሉ ኃይሎች በስምምነቱ መሰረት መውጣት አለባቸው። አካባቢው በህገ መንግስቱ መሰረት በስምምነቱ መሰረት ወደ ትግራይ መካለል አለበት። ከዛ በኋላ ጥያቄ አለኝ የሚል ሀሳብ ያለው ኤን ቡድን ካለ ግን በህገ መንግስቱ መሰረት መዳኘት ይቻላል የሚል አቋም ስላለን ነው። በህዝብ የተመረጠ መንግስት የግድ ያስፈልገዋል። የትግራይ ህዝብ ላለፉት ሁለት ጊዜ ያለ መንግስት ቆይቶ አሁንም ለሶስተኛ ጊዜ ያለ መንግስት ከቀጠለ ይሄ ህዝብ አደጋ ላይ የሆነ ስላለ ይሆነኛል የሚለው መንግስት በምርጫው ማረጋገጥ ያለበት ይመስለኛል። ሁለተኛ ምን አማራጭ ሀሳብ አላቸው የሚለው እንደኛ የመጀመሪያ ሀሳብ ትግራይ ውስጥ ምንድነው ችግር ያለው? እስካሁን የሰላም ችግር ነው ያለው። ችግሮችን ጥያቄዎችን በሰላማዊ መንገድ ሳይሆን በኃይል አስፈጽማል የሚል ኃይል ነው ያለው። ትልቁ ልዩነታችን እዚህ ላይ ነው። የኛ የትግራይ ህዝብ ዋነኛ ችግር ሊፈታ የሚችለው ጥያቄ ሊመለስ የሚችለው በሰላማዊና ሰላማዊ ትግል ብቻ ነው። ይሄ የመጨረሻ አሟጠን ሳንጠቀም ወደ ሌላ አማራጭ መግባት የለብንም የሚል የስምረት አቋም ነው። አንደኛ ልዩነታችን ይሄኛው ነው። ሁለተኛ ክልሉ ውስጥ በክልሉ ዙሪያ ይገባኛል፣ ይመለከተኛል፣ ያገባኛል የሚል ማንኛውም የክልሉ ተወላጅ በክልሉ በሰላምና ደህንነቱ ተጠብቆ መንቀሳቀስ አለበት። የፈለገው ሀሳብ ማራመድ ይችላል። የፈለገው ከህገ መንግስቱ ውጭ ሳይወጣ በሰላማዊና ዲሞክራሲያዊ አኳኋን ማንኛውም ሀሳብ አራምዶ ተንቀሳቅሶ የፈለገውን ስራ መስራት ይችላል ነው። እዚህ ጋም ልዩነት አለ። እዛ በጣም ልዩነት አለ። የሚንቀሳቀስ የሚፈቀድለት ሰው አለ፣ ማይንቀሳቀስ የሚፈቀድለት ሰው አለ ደግሞ። ስለዚህ በፕሮግራማችን በግልጽ ተቀምጠዋል። ለህዝብም ይፋ እናደርገዋለን። የኢኮኖሚ አቅጣጫችን ምንድነው መሆን ያለበት? ከሀገሪቱና ከክልሉ ነባራዊ ሁኔታ በፖለቲካ ምንድነው መሆን ያለበት? በውጭ ጉዳይ ግንኙነት ምንድነው መሆን ያለበት? በደህንነትና ጸጥታ ሰላም ምንድነው መሆን ያለበት? ከጎረቤቶቻችን ጋር ያለን ግንኙነት ምንድነው መሆን ያለበት የሚል መሰረታዊ ፒላሮችን ተቀምጧል። ስለዚህ እሱን በሂደት ለህዝብ ይፋ ስለምናደርግ ልዩነቱ በጣም ሰፊ መሆኑ ማስቀመጥ ይገባል፣ መውሰድም ይገባል የሚል ሀሳብ አለኝ። እኛ ጉባኤው መካሄድ ያለበት ትግራይ ውስጥ መቀሌ ውስጥ ነበር ያሰብነው። ይሄ ለማድረግ ጥያቄ ለክልሉ ጊዜያዊ መስተዳድር በደብዳቤ ያሳውቀን ነበረ። ከዛ የተሰጠን መልስ እንደማይችሉ ነው። ሁለተኛ ጽህፈት ቤትም መቀሌ ውስጥ ከፍተን ነበረ። እሱም በሌሊት በታጣቂዎች ቁሳቁስም ተሰባብሮ እዛ የነበረ ቢሮም ተሰብሮ ከዛ አልፎም የስምረት ደጋፊዎች፣ አመራሮች፣ አባላት የነበሩም ከክልሉ ካቢኔ ጀምሮ እስከታች የማባረር፣ የማሰር፣ የማሳደድ ሁኔታ ስላለ የምርጫ ቦርድ የተሰጠን የጊዜ ገደብም የራሱ አሰራር ስላለው ጊዜው ማለፍ ስለሌለበት ያው መስራች ጉባኤው አዲስ አበባ ለማካሄድ ተገደናል ማለት ነው። እኛ ህጋዊ ሰውነቱም እየጠየቅን ዋናው ግን የት መካሄድ አለበት ነው። ህጋዊ ሰውነት ልታገኝ ጉባኤ መካሄድ አለበት። ጉባኤ ልታካሄዱ ደግሞ የድርጅቱ መስራች አባላት እና አመራሮች ናቸው መወሰን ያለባቸው። እኛ ቅድም እንዳልነው በምርጫ ቦርድ ችግር ሳይሆን በራሳችን ያጋጠመው ችግር መሆኑ ነው የዘገየው ለማለት ነው። ለምርጫ ዝግጅት በተመለከተ ቅድም ብየዋለሁ። እስካሁን ምርጫ ቦርድ በሰጠን መመሪያ መሰረት እጩዎችን የመለየትና ወደ ምርጫ ቦርድ የመላክ ጥያቄ ነው የተጠየቅነው እስካሁን። ስለዚህ ይሄ እኛ ከታች እጩዎችን የለየን የመለመልን ያልነው። ስለዚህ ምርጫ ቦርድ በሰጠን ቅድም በተባለው የጸጥታና የደህንነቱ የምናምኑ ግራውንድ ላይ ያለው በስተቀር ሌላው በምርጫ ቦርድ የሚሰጠን ማንኛውም
ህጉና ሰዓት ጠብቀን እየተንቀሳቀስን ያለው። አመሰግናለሁ።